ሴቶች ስቲቻችሁ ተፈታ ማለት ብልት ላልቷል ማለት አይደለም። ስቲቻችሁ ውጪ ላይ ተፈታ ማለት እዛ አካባቢ ግድግዳ ያዝ ማድረጉ ፍሪክሽኑ ይቀንሳል ማለት አይደለም። የተለያዩ ነገሮች ናቸው። ላስረዳችሁ። ስቲች የምንላት ማለት ነው እዚህ ጋር የማህፀን መግቢያ ያለ እዚህ ጋር ፊንጢጣ አለ። ልጁ ሲወጣ ቀዶ እንዳይተረትራችሁ እቺኛዋን ክፍተት እንጨምራለን። ሶ ውጪ ላይ ያለው ክፍተት ቢጨምርም ውስጥ ያለው ግድግዳ ግን ማለት ነው በአንድ ልጅ በሁለት ልጅ ይሄን ያህል አፌክትድ አይሆንም። በየሰው በየተፈጥሮ ቢለያይም ማለት ነው። ሶ ስቲች ውጪ ላይ ስታዩት እንደዚህ ክፍተት ቢጨምር ራሱ ውስጥ ላይ ላልቷል የሚለው ነገር ሊያሳቃችሁ አይገባም። በተጨማሪ ደግሞ ኢቭን በስቲች ራሱ ባትወልዱ ማለት ነው በወሊድ በምጥ ስለወለዳችሁ ብቻ ጄኒታል ጋፕ ይፈጠራል ማለትም ተፈጥሯዊ ለውጥ ይኖራል። ላስረዳችሁ። ምክንያቱም ልጁ በዛ በኩል ሲወጣ ማለት ነው ጡንቻ ምናምን የሚችለውን ያህል ልጁን ለማስወጣት ስትሬች ያደርጋላ። ሲመለስ የሚችለውን ያህል ይመለሳል። ግን ሙሉ ለሙሉ ተፈጥሯዊ ሁኔታው ላይመለስ ይችላል። ሶ እዛች ጋር ክፍተት አያችሁ ማለት ስቲች ተፈቷል ማለት አይደለም። ኢቭን ስቲች ቢፈታ ራሱ ማለት ነው በቅርብ ድጋሚ የምትወልዱ ከሆነ ህመም ካላመጣባችሁ በግንኙነት ሰዓት የማይረብሻችሁ ከሆነ እና ኢንፌክትድ አለመሆኑን ካረጋገጣችሁ በኋላ ቀጣይ የምትወልዱ ከሆነ ቀጣይ ስቲች ሊያስፈልጋችሁ ይችላል ነው። ይሄን ያህል ሊያስፈራ ሊያሳቅቅ ቆር እየተባባሰ ይሄዳል የሚለው ነገር አያሳስባችሁ።